ሰበር ዜና ቸሩ መድኃኒዓለም አባቴ ቁጣውን በአፋር ክልል ደን ውስጥ አወረደ። አዎ የንጹሃን ደም እንዲሁ በከንቱ ፈሶ አይቀርም ማለት ነው። በትላንትናው ዕለት ማለትም ሰኔ 3 ቀን ከቀኑ 6 ሰዓት በበርሃሌ ወረዳ ሀለኮቡ ቀበሌ በሚገኘው ጥቅጥቅ ባለ ደን ውስጥ በሰው እጅ መቆጣጠር የማይቻል በእሳት አደጋ መቆጣጠር የማይቻል ኃይለኛ የእሳት ቃጠሎ ተነሳ ማለት ነው። ያ ደን በጣም ጥቅጥቅ ያለ ደን ነው። የትኛውም ሰው ገብቶ እሳቱን ማጥፋትም አይችልም፣ በዛም አካባቢ መግባትም አይችልም። ስለዚህ መቆጣጠር በማይቻልበት ደረጃ ላይ ደርሶ ኃይለኛ የእሳት ቃጠሎ ተነስቷል ማለት ነው። ይህንንም የተናገሩት የወረዳው ኃላፊ የሆኑት አቶ መሐመድ አሊ እሳቸው ናቸው የገለጹት። አዎ የንጹሃን ደም ማለት ነው፣ የክርስቲያን ደም እንዲሁ ፈሶ አይቀርም። አይደለም የሰው ልጅ ደም የእንስሳ ደምም ያሳዝናል። የኛ ድፍረት የድፍረታችን ጥግ ግን የሰው ልጅ እኮ የሰውን ቤት ሊያቃጥል ይችላል። እንዴት የእግዚአብሔርን ቤት ያቃጥላል? እንዴት የእግዚአብሔርን ቤት አቃጥላችሁ እንዲሁ በሰላም መኖር የለም። እኛ አይደለንም እኮ የምንፋረዳችሁ፣ መድኃኒዓለም ራሱ እሱ ራሱ ይፋረዳችኋል። ጠብቁ ደግሞ አሁን ደን ይኸው ተቃጠለ አይደል? ደናችሁ ውስጥ ያለው ማን ነው? ዲያብሎስ ማለት ደግሞ የተረገጠ የተጣለ ነው። ሰው የፈጣሪን ይዞ የትም ቦታ መድረስ ይችላል። ምን ጊዜም አሸናፊ ይሆናል። ምክንያቱም መድኃኒዓለም ለኛ ጉልበታችን ነው። የልብ አምላክ ዳዊት ምንድን ነው ያለው? አቤቱ ጉልበቴ እወድሃለሁ ነው ያለው። የኛ ጉልበታችን ነው እንደ ኃጢአታችን ያልፈረደብን። ሰይጣን የሚከተል ግን ይወድቃል፣ ይረገጣል። መቼም ቢሆን ቀና ሊል አይችልም። ነገም ነገ ወዳም ታያላችሁ። የንጹሃን ደም እንዲሁ በከንቱ ፈሶ አይቀርም። እግዚአብሔር ይፋረዳል፣ እግዚአብሔር ይበቀላል። የበቀል አምላክ እግዚአብሔር ከላይ ነው፣ ዝቅ ብሎ ያያል። ለሁሉም የስራውን ይሰጣል።